ሆነ አላህ በትክክለኛው መንገድ ስለመሆናቸው እርግጠኞች አይደሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ከተጻፈው የማላልፍ ከተባለው የማልጨምር ሐቂቃን በፍቅር የምናገር ተወዳጁ ወንድማችሁ ነኝ። ኢየሱስ ክርስቶስ ከሙታን በመነሳቱ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ዳግመኛ የወለደን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ላመጣን ለመድኃኔ ዓለም ለኢየሱስ ክርስቶስ ክብር ይሁንለት። ወዳጄ አትቆጣ፣ አትበሳጭ፣ አትናደድ። በሱራ 34 24ኛው አንቀጽ ላይ እንዲህ ይላል፣ እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ከፍ ብለህም ዝቅ ብለህም ስታነብ በአላህና በሙሐመድ በኩል ሙሐመድ አላህ ብሎ በጠራው አካልና በሙሐመድ በኩል ዲያሎግ ሲኖር ትመለከታለህ። እንግዲህ ሙሐመድ አላህ ብሎ የጠራው አካል እንዲህ ይለዋል፣ እኛ ወይንም ራሱንና ሙሐመድን ጨምሮ እናንተ ለሌሎች ሰዎች በግልጽ መሳሳት ውስጥ ወይንም ደግሞ በትክክለኛው መንገድ ላይ ነን በላቸው። ወይ እናንተ ልክ ናችሁ እኛ ተሳስተናል፣ ወይ ደግሞ እኛ በግልጽ በትክክለኛው መንገድ ላይ ነን እናንተ ግን ስህተት ውስጥ ነው ያላችሁት በላቸው። እንግዲህ ሙሐመድም ሆነ ሙሐመድ አላህ ብሎ የጠራው አካል በትክክለኛ መንገድ ላይ ስለመሆናቸው እርግጠኞች አይደሉም። ምን ትጠብቃለህ? እስልምና ለቀውጣ። አትሞኝ፣ አትጃጃል። we don't have a time። መጽሐፉን አንብበው። ለምን ትበሳጫለህ? ለምን ትናደዳለህ? ይሄ ሲጠቀስ አምባጓሮ አትፍጠር። መጽሐፍን እይ፣ አእምሮ ያለው ያስተውል። እባክህን እስቲ እየው ምንድነው የሚለው? ህይወት በመሳለኝ በደሳለኝ የሚገነባ አይደለም። ህይወት በግምት በጥርጣሬ የምትጀምረው ነገር አይደለም። ኢየሱስም እንዲህ አለ፣ እኔ አለና ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 6 ላይ መንገድ እውነት ህይወት ነኝ ቃለ ኢሳ አነ ጠሪቁ ወላ ሐያቱ ወላ ሐቂቃቱ አነ በቂዩን ሊላሂ አተኩል ጀና። 11 መንገድ የለም፣ 11 እውነት የለም፣ 11 ህይወት የለም። እውነት መንገድ ህይወት ኢየሱስ ክርስቶስ ነው። ቁርአን በተደጋጋሚ በየክፍሎቹ ላይ ከተጠራጣሪዎች አትሁን ይላል። ምን ያለበት ምን አይችልም ነው የሚባለው። ታውቀዋለህ ወዳጄ፣ እባክህን ቶሎ ፍጠን፣ አትሞኝ፣ የምህረት በር እንዳይዘጋ፣ አትናደድ። መጽሐፍን የው ሱራ 34 24። እንግዲህ ሙሐመድም ሆነ አላህ በርግጥም ተሳስተዋል። ወሰላም አለይኩም ወራህመቱላሂ ወበረካቱ። ሽኩራን። እኔ አንድ ነገር የምነግራችሁ በሃይማኖትም ቢመጡ ትላንትና እስልምናን ሃይማኖት ያስገባው ክርስትና ሃይማኖት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስደተኞቹን የነሱን ዜጎች ተወላጆችን የላከው ክርስቲያን የሆነው ነጋሺ ጋር ነው፣ አስረግጬ የምነግረው። ስለዚህ ዛሬ በሚያመጡት ሐሳብ ትላንትና ክርስትና ሃይማኖት ለእስልምና የሰራውን ውለታ ማፍረስ አይቻልም። አትፍሩ። ኢትዮጵያን ባንዲራ ማውለብለብ ነው፣ የኢትዮጵያን አንድነት ማሳየት ነው። ለዓለም ሕዝብ ኢትዮጵያ ለማኝ ሆና አለማሳየት ነው። ሰጥቶ መቀበልን መስራት ነው። መሪያችን ዘመነ ካሴ በጣም ጥሩ። እሺ አንተም ጠይቃለሁ፣ በ1928 የሞትንበት ባንዲራ የትኛው ባንዲራ ነው? ይሄ አሁን ኢህአዴግ ይዞት የመጣው ባንዲራ ነው? ንገረኝ። ከኦርቶዶክሶች በጣም የሚገርመኝን ነገር ልንገራችሁ። ወላሂ በጣም የሚገርመኝ ማለት ነው ከ100% 90% የሚሆነው ቤተክርስቲያን ስትሄዱ አጥሩ ላይ ወይ ከፈፉ ላይ የኢትዮጵያ ባንዲራ አለውና ማንም ሰው ወደ ቤተክርስቲያን ምእመኑ አማኙ ዱዓ ሊያደርግ ሊጸልይ ሲሄድ የሀገሩን ባንዲራ ያያል። እሱም ሲጸልይ ለሀገሩም ይጸልያል፣ ሀገሩን ባንዲራ ያያል፣ ሀገሩን ያስታውሳታልና በጣም የሚገርመኝ ነገር ነው እሱ እና የሆነ ደስ የሚል ነገር አለው።